ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በሀገር ውስጥ እንዲሁም ደግሞ ከሀገር ውጭ የምትኖሩ ውድ የቻናሌ ተከታታዮች እንዴት ናችሁ? ዛሬ እስቲ ውጭ ላይ ልቅረጽ ብዬ፣ ብርዱ ግን ከባድ ነው፣ ከብዳላችኋለሁ። ግን ያው ብርሃን ፈልጌ ነው ወደ ውጭ ወጣሁት እና ዛሬ አንድ ቪዲዮ ይዤ ወደ እናንተ መጥቻለሁ። ዛሬ ይዤ ላችሁ የመጣሁት ቪዲዮ የምር በጣም የገረመኝና በጣም ያናደደኝ አንድ ነገር ነውና ዝም ብዬ የሆነ ቴሌግራም ግሩፕ ላይ ገብቼ አላቅም። ማለት እኔ ግሩፑ ላይ እንትን ነኝ፣ ቤተሰብ ነኝ፣ እዛ ግሩፕ ውስጥ ነኝና ግን ገብቼ አላቅም፣ አልገባም፣ ብዙም ስለማይመቸኝ አልገባም። ግን ትናንትና እንደ አጋጣሚ ዝም ብዬ ከላይ የሆነ ኮሜንት ሳይ ዝም ብዬ ገባው፣ ምን እግር ትሎኝ እንደገባውም አላቅም። እና ስገባ አንዲት እህቴ የጻፈችው ኮሜንት አለ። እዛ ላይ የጻፈችው ኮሜንት ምንድን ነው? ባነር ስራልኝ ብላ ኮሜንት ጽፋለች። እና ከዛ በኋላ ዝም ብዬ ገባው። ከዛ ከግሩፕ ውስጥ አውጥቼ አዳርኳትና ቴሌግራሚ ላይ። ከዛ በኋላ ይሄ ቀላል እኮ ነው እንትን መስራት፣ የራሱ አፕሊኬሽን ያለው በአፕሊኬሽኑ ትሰሪያለሽ ብዬ አልኳት። ከዛ ሰው ያው አፕሊኬሽኑ ማውረድ እንዳልቻለች እና በጣም እንደተቸገረች ምናምን ነገረችኝ። እና ከዛ በኋላ ግን ስራልኝ ቢራ ስጠይቀው ምን ቢላ ጥሩ ነው፣ አንድ ባነር ያንን ፎቶ ለጣጥፎ ስሟን ብቻ ጽፎ ለሚሰጣት ብር ጠየቀኛለች። 5000 ብር 5000 ብር ባነር ብቻ ሰርቶ ሊሰራላት 5000 ብር ጠየቀኛለች። በጣም ነው የተናደድኩት። የምር ለምንድን ተናደድኩት? እኛ በሀገር ውስጥ የሚኖሩ ዛሬ እንደዚህ ያማረ ቤት ሰርተው እንደዚህ ያማረ መኪና ገዝተው እንደዚህ ዝንጥ ብለው የፈለጉበት ቦታ ሄደው እየተዝናኑ የፈለጉትን እንደፈለጋቸው አድርገው እየበሉ እንደፈለጉ እየሆኑ የሚሆኑት እነዚህ ዩቲዩበሮች በማን ነው? በእኛ በማዳም ቅመሞች ነው። እኛ የማዳም ቅመሞች ድምጽ አለ፣ ግን በጣም መኪና ምናምን ያልፋል መንገድ ነው እና እኛ የማዳም ቅመሞች የእነሱን ቻናል ሰብስክራይብ ባናደርግላቸው፣ የእነሱን ቪዲዮ ባናያላቸው፣ ላይክ ሼር ባናደርግላቸው ዛሬ ያሉበት ቦታ ላይ አይደርሱም። እስቲ ዛሬ እያንዳንዷ የማዳም ቅመም ሆን የእነሱን ሰብስክራይብ በቃ ሁሉም የማዳም ቅመም እናንሳ፣ ሰብስክራይባቸውን እናንሳ ብለን ቪዲዮቸውን ሳናይ ብንቀር በዜሮ ነው የሚቀሩት። ላይክ ሼር ባናደርግላቸው እና ሁሉ ነገር የእነሱ እንትን እኛ ላይ ነው ያለው። እኛ የማዳም ቅመሞች ነው እዚች ጋር ያደረስናቸው። ግን ዛሬ እኛ ብዙ በነገራችን ላይ እኔ በራሴ ዩቲዩብ ስከፍት ማለት ነው ጠይቄያለሁ። እማቃቸው አለ በቃ የኔ አሁን እኔ ቡታጅራ ልጅ ነኝ፣ እማቃቸው እዛ ያሉ ልጆች በተለያየ መንገድ ጠይቄያለሁ። ለእኔ ብቻ ሳይሆን በቃ እዛም ላሉት ለእህቴና ለወንድም እንዲከፍቱላቸው ጠይቄያለሁ። እና ግን ምንድን ያሉኝ የተወሰኑ ሁሉም አይደለም፣ ግን የተወሰኑ ልጆችን ጠይቄ ምንድን ያሉኝ ስልጠና ልንጀምር ነው አሉ። ስልጠና ልንጀምር ነው፣ ይሄን አክል ሺህ ብር ትከፍላላችሁ፣ ከዛ በዚህ ይሄን አክል ሺህ ብር ከፍላችሁ ሙሉ ስልጠና ስለምንሰጥ ከዛ በኋላ እስከ ሞኒታይዝ ድረስ እንትን እንልላችኋለን አሉኝ። ግንስ የእነሱን ቻናል እዚች ያደረስንላቸው ማነው? እኛ ነን ያደረስንላቸው። ለዚህ ሁሉ ያበቃናቸው እኛ ነን። ግን ዛሬ የማዳም ቅመም አንድ ጥያቄ ስንጠይቃቸው አንድ ጥያቄ፣ ይሄ እዚህ ግባ እኮ የሚባል ጥያቄ አይደለም። አሁን ይሄ ባነር ማንኛውም ሰው የምሬን ነው ቀላል ነው፣ በቃ ያለ መግባባት ነው እንጂ እኔ በነገራችን ላይ እኔም ጠይቄያለሁ። ግሩፕ ላይ የሆነ ግሩፕ ላይ መጀመሪያ ነበርኩኝ ከዩቲዩብ ከመጀመሪያ በፊት ማለት ነው። የሆነ ግሩፕ ላይ ገብቼ እንደዚሁ ጠየቅኩኝ ባነር ማለት ነው። ግን ቅን ልብ ያላት ብዙዬ ታውቋታላችሁ እናንተ እግዚአብሔርን፣ እሷ ናት ከዛ ከግሩፕ ውስጥ አውጥታ አዳደረገችኝና ባነር የሚሰራው እኮ እንደዚህ እንደዚህ ነው ብላ አሳይታኝ እያንዳንዱ ነገር የምር በቃ ስለ ዩቲዩብ እስከምከፍት ድረስ ራሱ ከፍቼ ቪዲዮዎችን እንድሰራ ሁሉ ነገር በቃ የታምፕሌን አሰራር የቪዲዮ እንትን ፖስት አደራረግ እንትን ቢላችሁም አንዳንዴ የተፖሰተ ቪዲዮ ላይ ብታዩም ግልጽ አይሆንላችሁም፣ አይገባችሁም። ነገር ግን እሷ በቪዲዮ እያስደገፈች ሰርታ በራሷ እየላከችልኝ ምናምን እና ዛሬ ዩቲዩብ እንድከፍት እንድሰራ ያደረገችኝ ብዙዬ ናት። ከዛ እኔም እንደ ድንገት ነው የገባሁት እዛ ግሩፕ ላይ ስገባ ይችል ሳወጣት ከዛ እንደዚህ ብሎኛል፣ 5000 ብር ለባነር 5000 ብር ጠይቆኛል አለችኝ። እና የምር በጣም ነው የተናደድኩት ማለት ነው። እስቲ የምር አሁን የኛ ውለት አሁን የኛ የማዳም ቅመሞች የምር ልብ እኮ ቢኖራቸው እውነት ዝም ብለው ግን ያወራሉ። የማዳም ቅመሞች ለማዳም ቅመሞች ትልቅ ቦታ አለን እንደዚህ ያለን። እስቲ አንድ የትኛው ዩቲዩበር ነው ገብቶ የማዳም ቅመም የሰራችው ቪዲዮ ላይ ኮሜንት የጻፈ? እስቲ እንደዚህ በርቺ እንደዚህ ብሎ ልብ ቢኖራቸው ቻናላቸውን የኛን ቻናል እዚህ የማዳም ቅመሞች እዚህ ከፀሐዩ ሲፈራረቅብን ብርዱ ሲፈራረቅብን ከማዳም ጋር ከአንዱ ስንጋጭ ህጻናት ስንትን
እንደፈለጉ ሲያደርጉን እንደዚህ ሆነን አንገታችንን ደፍተን እየሰራን የእነሱን ቻናል እዚህ ያደርሰንላቸው፣ እኛ ግን አንድ ጥያቄ ስንጠይቃቸው ገንዘብ ይጠይቁናል። ለምንድን ነው የሚያውቁትን ነገር በአፍ መናገር እኮ የሚያስከፍል ነገር አይደለም። በአፋቸው መናገር የሚያስከፍል ነገር አይደለም። እነሱ ያወቁትን ነገር ለኛ ለማሳወቅ ስልጠና ልናሰለጥናችሁ ነው፣ ብር ክፈሉ፣ እዚህ ጋር ተመዝገቡ፣ በዚህ ግቡ። ለካ ግሩፕ ከፍተው ለካ ብር እየሰበሰቡበት ነው። በየቦታው ላይ ግሩፕ እንደዚህ ግሩፕ ከፍተን በዚህ እናሰለጥና እንዲያደርጋል። ለካ እነሱ ለካ ከማዳም ቅመም ምንም ከማያውቁት እንዲናደርግላችኋለን። ቻናላችሁ እዚህ ጋር ይደርሳል፣ እንዲደርሳል። ግን ከተቀበሉ በኋላ ዝም ነው የሚለው አብዛኞቹ። ይከፍታሉ፣ ብራቸውን ይቀበላሉ። ከዛ በኋላ ይህ እንደዚህ ያስቸገረኝ ቻናሌ እንደዚህ ሆነብኝ ማንም ዞር ብሎ አያንም ነገር ማለት ነው። ዝም ነው የሚሉት ብራቸውን ከተቀበሉ በኋላ ማለት ነው። እና ግን ሌላው በቃ ላይክ ሼር አያደርጉልን ይቅርና እስቲ የትኛው ዩቱበር ነው ገብቶ የማዳም ቅመም ቪዲዮ ላይ አይቶ ኮሜንት ጽፎ የወጣው? ግን እነሱ በቃ እስኪመጡ ተጨንቀን መቼ ይቀራሉ መጡ ብለን ተጨንቀን የእነሱን ቪዲዮ አይተን ሼር አድርገን ዛሬ አምረው እንዲታዩ፣ ዛሬ የአማራ ቤት ውስጥ እንዲኖሩ፣ ዛሬ የአማራ መኪና ይዘው እንዲሽከረከሩ ምክንያታቸው መነሻቸው እኛ ነን። ግን ለምን የማዳም ቅመም እዚህ ላዋና ፍሳ ጥራ ግራ ከምትሰራው ብር አንድ ነገር አንድ ብጣሽ ወረቀት ለምትበቃው አንድ ሀሳብ ለመናገር ገንዘብ ብር ይጠይቃሉ። እኛ ገንዘብ ከዚህ ከዛፍ ላይ ነው እንደምንበጥሰው። እዚህ ለፍተን ጥረን ላባችን ጠብ አድርገን ወደ ቀኑ ሙሉ መቀመጥ እያማረን እኮ ማረፍ እያማረን እኮ ማለት ነው። ሳናርፍ ጉልበታችን ዝሎ ስንወጣ ስንወርድ ነው የምንሰራው። ግን ለምንድን ነው በቃ የኛ ውለታ ለኛ የምትመልሱልን ውለታ ይሄ ነው ወይ? አንድ ነገር ስንጠይቃችሁ ገንዘብ፣ አንድ ዩቲዩብ ክፈትልን ገንዘብ፣ እዚህ ጋር ይሄን ነገር እንዲያስረዳኝ ገንዘብ። በጣም ይገርማል የምር ቤተሰብ። በጣም እንትን ስላዘንኩኝ ነው ትላንትና ልጅቷ እንደዛ ስትለኝ በጣም ነው ያዘንኩት ማለት በጣም ነው ያዘንኩት። እግዚአብሔርን የምሬን ነው። ባነር ይቺን ባነር እንዲለጣጥፎ ለመስጠት 5,000 ብር ምንድን ነው እስቲ የሚያደርግ? ስልክ ገዝቶ ነው ከነ ስልኩ ነው የሚሰጣት? ምንድን ነው እኔ ያልገባኝ ነገር ማለት ነው። ብቻ ከባድ ነው ቤተሰብና ይሄንን ቪዲዮ በጣም ስለተናደድኩ ነው ትላንትና ልጅቷ ስትነግረኝ በጣም ስለከፋኝ በጣም ስለተናደድኩ። እኛ በምንሰጣቸው ፍቅር ልክ እነሱ ለኛ የሚመልሱልን ይሄ ነው ውለታችን፣ ይሄ ነው ለኛ የሚመልሱልን ማለት ነው። እና ቤተሰብ ወሬ ያላብዛባችሁ እና የማዳም ቅመሞችዬ አባላቶቼ እኛም ለራሳችን እንወቅበት። ቤተሰብ ለራሳችን እንቁም። እኛ እርስ በርሳችን ካልተደጋግፍን ማንም ዘውድ ብሎ ያየነው። ስለዚህ እስቲ የራሳችንን ቻናል እናሳድግ፣ እርስ በርሳችን እንደጋገፍ፣ ያወቅነውን ሼር እንደራረግ፣ እንቀየር። እና ዛሬ ያላችሁ የመጣሁት ይሄንን ነው። ይሄ ቪዲዮ እስከ መጨረሻው ድረስ ስላያችሁት በጣም አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ ባይ